በጠላቶችሽ ፊት ለፊት ላይ በረከት ተዘጋጅቶልሻል። በጠላቶች ፊት ለፊት ላይ በረከት ተዘጋጅቶልሃል። ክብር ለኢየሱስ ይሁን። በጠላቶች ፊት ለፊት ላይ ቅባት ፈሶብሃል። በጠላቶች ፊት ለፊት ላይ በረከት ፈሶብሃል። እንቸር አድርጉላቸው። ውድቀታችሁን ለሚፈልጉ፣ ሞታችሁን ለሚፈልጉ፣ ለነሱ ሞታችሁን ማየት ለሚፈልጉ፣ ለቅሷችሁን ማየት ለሚፈልጉ፣ ጩኸታችሁን መስማት ለሚፈልጉ ለነሱ ሼር አድርጉላቸው። ጌታ እግዚአብሔር ከፊት ለፊቴ በረከትን አዘጋጅቶልኛል በልና ንገረው። መጽሐፍ ቅዱስ በመዝሙር ዳዊት ምዕራፍ 23 ላይ ጠላቶቼ እያዩ በፊቴ ማዕድን አዘጋጀልኝ፣ ራሴን በዘይት ቀባኸኝ ይላል። ልብ ብላችሁ ስሙኝ። ከፊት ለፊታችሁ እንዲህ ይሆናል። ጌታ እግዚአብሔር በጠላቶቻችሁ ፊት ለፊት ላይ እኔ ነኝ ያለ በረከት ያዘጋጅላችኋል። ከፊት ለፊታችሁ በጠላቶቻችሁ ፊት ለፊት ላይ በደስታ ዘይት፣ በበረከት ዘይት፣ በሞገስ ይቀባችኋል፣ ያስነሳችኋል። ጠላቶቻችሁ ከዚህ የተነሳ መናወጥ፣ መደንገጥ፣ ማፈር ይጀምራሉ። ከፊት ለፊታችሁ በረከት ተዘጋጅቶላችኋል። ጌታ እግዚአብሔር በጠላቶቻችሁ ፊት ለፊት ላይ ይገልጣችኋል። ቀብቶ ሞገስን ሰጥቷችሁ ያስነሳችኋል፣ ይገልጣችኋል። ትናንት ሞታችሁን የሚፈልጉ፣ ውድቀታችሁን የሚፈልጉ፣ የእናንተ ሳቅ የማይመቻቸው፣ ለቅሷችሁን ማየት የሚመኙ በእነሱ ፊት ለፊት ላይ ያው እግዚአብሔር ምስክሬ ነው፣ በረከትን አዘጋጅቶላችኋል። ከፊት ለፊት ባሉ ቀናቶች አሜን ብላችሁ ተቀበሉኝ። ከፊት ለፊት ባሉ ቀናቶች አሜን ብላችሁ ተቀበሉ። በረከት ተዘጋጅ